ምን አይነት ቅናሽ ዕቃ ከድሬዳዋና ጅቡቲ በባቡር እናስገባለን? የብዙዎቻችሁ ጥያቄ ነው። ዛሬ ያን ጥያቄ ይዤላችሁ መጥቻለሁ። ጫማ፣ ሽቶ፣ የወተት ዕቃዎች ማለት የህፃናት ምግቦች ማለት ነው፣ ቸኮሌትን ጨምሮ እስከ አጥላ በጣም ብዙ ቅናሽ እንትኖች አሉ፣ ፕሮዳክቶች አሉ እና እንዴት ይዛችሁ እንደምትገቡ ፉል ቪዲዮን ተከታተሉት። የመኒማር ምን ያህል ዋጋ እንዳለው እዛ እና እዚህ ሲመጣ ምን ያህል መሸጥ እንደምትችሉት፣ ብርድ ልብስ፣ በጣም ብዙ አይነት ፕሮዳክቶችን እኛ የዘን ባቡር ውስጥ ዘልቀን ነበረ። እስኪ ፉል ቪዲዮን አብራችሁ ተከተሉን። ማድረግ ያለባችሁን በደንብ አድርጌ ያስረዳችኋለሁ። ቤንዚ ነኝ። ቪዲዮን ስንጀምረው ሰላም ብለን ሳይሆን የጀመርነው ቻው ብለን ነው። ምክንያቱም ከአዲስ አበባ ድሬዳዋ ልንሄድ ነው። ከአዲስ አበባ ድሬዳዋ እንዴት ሂዳችሁ እቃ ገዝታችሁ እንደምትመጡ እናሳያችኋለን። ከሰፈር እየወጣን ይሄ ሰፈር መንደር ቀዩን ምናምን ነገር ቻው እያለ እቺኛዋ ኪያ ትባላለች ወይ ደግሞ በቲክቶክ ስሟ ኬሊዛ ከ400,000 በላይ ተከታያላት። ያው ድንገት ታቋታላችሁ ብዬ እሺ፣ ሰብስክራይብ እያደረጋችሁ ተከተሉ። ከጎሮ ነው የምንነሳው። በባስ ልንሄድ ነበር የፈለግነው። ያው ጎሮ ላይ ታክሲ አይቻልም ወደ መገናኛ መሄድና ባስ ነበር የፈለግነው። ባስ አልነበረም። ቅጥቅጥ እንይዛለን ወይ ቅጥቅጥ ያሰለቸው ፈጣሪ ስም በየቦታው መቆም። ለማንኛውም መገናኛ ደረስን። ኬሊዛ ወይም ኪያ እንትን መምሰል ፈልጋ ነበር፣ የድሬ ልጅ። ያው ከዛ እንደ ድሬ ልጅ ነው ጣጣ የለብኝም አይነት ነገር እያለች እዚህ ጋር እና ጣጣ ከሌለብሽ ነይ ደም ለግሽ ይላታል። ያው አንድ ያለው ዋረድን ብላ ወደ ደም ባንክ ትገባለች። ነይ ውጪ ብለን ጎትተናት ትወጣለች። ከዛ ደራርቱ ፊት ለፊት ነው የጀሞ ባስ ምን ይዘው፣ ምክንያቱም ባቡር ጣቢያው ጀሞ ነው፣ ፉሪ አካባቢ ማለት ነው። እንዲህ ጥቅጥቅ ብሎ መሄድ አንችልም። ግን ያው ምንም አማራጭ ስለሌለ ሰዓት ስለሌለን የፈጠነ እንሄዳለን። ከዛ በኋላ ወደ ጀሙ ጉዟችንን ልክ ጀሙ ስንደርስ በጣም ብስብስ ያለ ዝናብ የዘነበ ነበር የደረስነው። ግን እግዚአብሔር ፈቅዶ እዛ ስንደርስ በቃ የሆነ ስቴብል ነበር ዝናቡ፣ ቆም ነገር ብሎ ነበረ። በባጃጅ ወደ ፉሪ ወደምትባል የባቡር ጣቢያ ብላችሁ ባጃጅ ትይዛላችሁ። ጀሙ 3 አካባቢ ባቡር ጣቢያ ብሎ የሚይዙ እንትኖች አሉ፣ ባጃጆች አሉ። እነሱ ጋር ትገባላችሁ። እዚህ ጋር ድጋሚ ነው እያልን ነው። አይ በቃ በቤታችን እኮ አሪፍ ቭሎግ እያወጣ መሆኑ ነው። የሚገርማችሁ ነገር አንድ የተሳሳትነው ነገር ነበር። ቴሌብር ላይ መቁረጥ እየቻለን እኛ ልክ እንደ መኪና ሄደን እንደ ባስ ትኬት እዛው ምን ቆርጥ ነበር የመሰለን። ቴሌብር ላይ ቀድመን መቁረጥ እንችል ነበር። ሆነም ቀረም እዛ ማኑዋል የሚባል አቆራረጥ ነበር። ማኑዋል ቆረጡልን። ባቡር የሚመጣው 3 ሰዓት ነው ተባለ። አረ እንጠብቃለን ብለን መጠበቃችንን ቀጠልን ማለት ነው። እዛው ሆቴል አለ፣ የምታምር ሆቴል አለች በኢየሱስ ስም። እዛ ውስጥ በቃ የሆነ ጀለስና አግኝተነው ከሱ ጋር ፏ እያልን ነበር። ግን የለቀቀው ዝናብ አይደለም። አምላኬ ሆይ በእውነት በጣም ነው የሚያስፈራው። ጀስት እንደዚህ በቪዲዮ ነቲንግ በቃ ግን በጣም ነበር የሚያስፈራው። ስቲል ነው የብዙዎቻችሁ ጥያቄ ከድሬዳዋ ምንድነው የምናመጣው ነው። እኔ ልንገራችሁ፣ ጫማ፣ ብርድ ልብስ፣ ሽቶ፣ ከዛ ደግሞ ቱታ፣ ሱሪ፣ በስማም የሌለቃኩ የለም። ከዛ የሴቶች ምንድነው ጸጉር መጎተቻው ፓይስትራ እሱ ላለ እሺ። አሁን በቃ ብቻ ባቡሩ እየመጣ ነው ምናምን የተባለ እኛ አስቡት፣ ቀን የገባን እዛ በቃ ሆቴል እየቆየን እየጠበቅን፣ ምክንያቱም በቃ ጓግተናል በጣም ድሬዳዋ ለመሄድ። ያው ቪዲዮውን ጓግታችሁ እንድታዩት አንዳንድ ቲፕ ልስጣችሁ፣ ድሬዳዋ እንዴት ሄዳችሁ በደንብ እቃ ማምጣት እንደምትችሉ። ብዙ እቃ፣ አንደኛ ተሳቢ የሚባል አማራጭ አለ፣ በተሳቢ መኪና ማለት ነው። ከባባድ መኪኖች የለ በእነሱ። ሁለተኛ ደግሞ በባቡር ሲሆን እቃ ትቀያየራላችሁ። ገባችሁ? ይሄን ከዛ እያደረጋችሁ ነው የምታመጡት። ሽቶ ነጋዴ ብቻ ወይ ደግሞ ጫማ ነጋዴ ብቻ መሆን አለባችሁ ስታመጡት። የአንድ ፕሮዳክት ነጋዴ ስትሆኑ ገባችሁ? ድሬዳዋ 3 ፍሬ ጫማ 3 ፍሬ ሽቶ ምናምን ስለሆነ የሚቻለው የአንዱ ብቻ ስትሆኑ ከሁሉም ከሚፈቀደው ከሰው ተቆነጣጠሩና የእናንተንም ለሰው ተበትኑታላችሁ። ከዛ ድጋሚ አዲስ አበባ ፉሪ ስትደርሱ ትቀባበላላችሁ ማለት ነው። ለማንኛውም ባቡሩ ደረሰ። ሁላችንም እዚህ ጋር ብድግ ብለን ባቡር ውስጥ ዘለቅን። ባቡሩ ገና ስትገቡ እንዴት አባቱ እንደሚያምር ነው ብላችሁ በቃ ጽድት ብሎ ነው የሚጠብቃችሁ ምናምን ነገር። ይሄ ሰውዬ ነው ያስፈራኝና ከዛ በኋላ ጽድት ብሎ ነው የሚጠብቃችሁ ባቡሩ። ጀማው ቀድመኝ ገብቶ ነበር። ይኸው ወይኔ ብርዱ ዝናብ በደንብ ዘንቦ ነበር። ነጠላዋን ከሰው ለብሳ፣ ያው እንግዲህ የድሬሶች ፍቅር አይደሉ፣ ነጠላ ሰተዋት፣ ነጠላዋን ተከናንባ ነው። ፈጣሪ ብሎ ነጋ። ሲነጋ ጀንበሯን ይዋት። ፈጣሪ ሆይ በቃ አሁን እዚህ ጋር በቤቴ በቃ የሚገርም ካሜራማን እየሆንኩኝ ነው። ፈጣሪ ብሎ ተቃረብን ብቻ ወደ ድሬዳዋ ማለት ነው። ስንቃረብ ጋይስ በቃ you don't believe it ነው የምላችሁ። እና ሽንት ቤቱን ሳላሳያችሁ አልወጣም ብዬ ነው። ሽንት ቤቱን ሹፉት እዚህ ጋር ጀስት ገባችሁ። ምንም አይልም። አሪፍ ነው ስላችሁ ገባችሁ አይደል? ነገር ነው። እና ሌላ መልላችሁ ነበረ። እቺኛዋ ካፕ አለች። እቺ ምንድን ኮፊ ካፕ፣ ኮፊው ከነ ኮፊው ነው የሚሰጣችሁ። ካፓውን ይዛችሁ ትወርዳላችሁ። ያው እንግዲህ እኔ አመሉ ነውብኝ ነው ይዞ የመውረድ ብዙ ሰው ይው እንግዲህ ገና ሳንቃረብ መንገድ ላይ ጉዞ ላይ ያለን ነው እንትን ያሉት። አሁን እግዚአብሔር ብሎ ተቃረብን። እኛም ያው መነሳት አለብን ተባብለን ብድግ አልን። ስትገቡ የሆነ የሚያስፈራ ቫይብ አለው። ገባችሁ? እንዴት መሰላችሁ? እንደ ኮንትሮባንድ አይነት ስራ ነው የሚባለው። እንደዚህ አይነት ነገር ስለሆነ በትንሹም ትንሽ ያስፈራል። እዚህ ጋር መልከ ስሪ እያልኳት ነው። በቃ ድሪ ምናምን ብለሽ ጥሪ እያልኳት ነው። እቺ በጭባጫ ናት፣ ትፈራለች። ያው አሁን እንዲህ ትላለች። አረ በማርያም ኬሊዛ ነቃበይ
ሰላም ያግባብላ በቃሊቲ በርባኔ ከፋን ደሰዋ ሰላሳ በነገራችን ላይ ድሬዳዋ ደርሳችሁ ልክ ባቡር ስቴሽኑን ስትረግጡ ነው ሙቀቷ የሚጀምረው። ያው የበረሃዋ ንግስት አይደለች። ሆነም ቀረም የአሸዋ ታክሲ እንይዛለን። አሸዋ ነው የሚባለው የገበያ ማዕከሉና ያው እዛ አካባቢ ስትደርሱ ፉላችን ትመጣለች። ያው ቁርስ ነው ፉል ማለት ቁርስ 3 ሰዓት ተኩል ምናምን ነገር ነው የምንደርሰውና ድሬዳዋ ቁርሳችን ይመጣል። ቁርሳችንን እምሽክ ካረግን በኋላ ወደ ገበያ ነው። ፓስቸራይዝድ ወተት በጣም ቅናሽ እንደሆነ ነግሬያቸዋለሁ መጀመሪያ አካባቢና እስከ 1200 ብር ምናምን ናቸው። እዚህ ጋር የምታዩቸው በደንብ አላቆም እኔ ምክንያቱም አላመጣውም እና በቃ እንደዛ ነገር ናቸው። በጣም ቅናሽ ነው። ኑቴላ አዲስ አበባ ላይ ግማሿ ስንት ነው ያሉኝ? 900 ብር ነው ምናምን፣ እዛ 350 ብር ነው። ይሄ ሬድ ቡል ጃኬት አዲስ አበባ ላይ 3000 ምናምን ነው፣ እዛ 2200 ብር ነው። የመኒ ማር አዲስ አበባ 3500፣ ድሬዳዋ 1600። ሽቶዎች ደግሞ ከ1100 ብር ጀምሮ እስከ 2100 ብር ድረስ ነው። በጣም ከፍተኛ የሚባለው ማለት ነው። እስኪ ድሬን ደግሞ ዞር ዞር እያለን እንመልከታት። ከተማውን እየጎበኘን አንዳንድ ነገሮችን ልጨምርላችሁ። ድሬዳዋ ስትገቡ መግዛት ያለባችሁ ከደርዘን ተራ ነው እቃዎችን ማለት ነው። ጀስት 6 ፍሬ በላይ መግዛት አለባችሁ ትርፋማ ለመሆን። ገባችሁ አይደለ? ትርፋማ ለመሆን ያን ነገር ማታረጉት ከሆነ ጀስት ከተገኘበት ገዝቼ መጥቼ ምናምን አይሆንም። ግን ለመጠቀም ከሆነ መታችሁ የምትገዙት ገባችሁ? አዲስ አበባ ውድነቱ ከከበዳችሁ ከድሬዳዋ አሪፍ ልብሶችን ገዝቼ ልመለስ ካላችሁ ያዋጣችኋል በጣም። ምክንያቱ ደግሞ ደርዘን ማለት 6 ፍሬ ምናምን ሲሸጥና አንድ ፍሬ ለብቻ ሲሸጥ እኩል አይደለም ዋጋው። ለእናንተ መንገር አይጠበቅብኝም። ገባችሁ? አሁን ይሄን የመኒ ማር በብዛት ስንወስደው 1004 ምናምን ነው። ግን በፍሬውን አንድ ፍሬ ልግዛ ብትሉ 1006 ነው። 200 ብር ደግሞ ለነጋዴ በጣም ትልቅ ቫልዩ አለው። ምክንያቱም ከብዛቱ ነው የሚተረፈው። እስካሁን ከነገርኳችሁ ደግሞ በተጨማሪ ድሬዳዋ ላይ ጌጣጌጥ፣ ሰዓት፣ መነጽር፣ የወንድ ኮፍያ ነው የሚባሉት የጥላ ኮፍያዎች የሉም? ጥላ ኮፍያ ማለት ፊት ለፊት ወደፊት እንትን ያለው ማለት ብቻ ኮፍያ ነው የሚባለው። በአጠቃላይ ኮፍያ ምናምን በጣም ቅናሽ ናቸውና እዛው አሸዋ የገበያ ማዕከል ከሚለው ፊት ለፊት ነው እነዚህን ደግሞ የምታገኙት። በጣም ቅናሽ ነው። ግን እኔ ምንድነው የኮፍያ ፍቅሩ አልነበረኝም። ከዛ መነጽርና ሰዓት ነው የገዛሁት እኔ። ከዛ እሷ በጣም ነው የምትወደው፣ ኬሊዛ በጣም ነው የምትወደውና ኮፍያ ገና ከመሰጠቱ የፈጠነ ስታነሳ በጣም ነው ኮፍያ የምትወደው። እሷን ጠበቅናት ምናምን ነገር ኮፍያዋን ገዛዛች። እኔ ደግሞ ሰዓት ልገዛበት ቦታ ወተን ነው ደርዘን ተራም ብቻ ከዚህ ወተን ታይዋን የገበያ ማዕከል ነው ሄዳለን። ታይላንድ የገበያ ማዕከል ደግሞ እቃዎች አንዳንዴ በጣም ይወደዳሉ፣ አንዳንዴ ደግሞ በጣም ይቀንሳሉ። ገባችሁ? ይሄ እንዳየሩ የሆነ ቦታ ነው። ከዛ ኬሊዛ ፒንኩን ኮፍያ መረጠችው። ያው አሪፍ ነው ምናምን ነገር አለች። ከዛ እሱ ተመረጠ፣ እሱን ወስደን ወጣን። እሺ አንድ ነገር ልንገራችሁ። ሰይዶ የሚባል አካባቢ አለ ድሬዳዋ ላይ ማለት ነው። ሰይዶ አካባቢ ነው እቃ የምትቀያየሩት። የአንድ እቃ ነጋዴ ሆኑ ያልኳችሁ ለዚህ ነው። 30-40 ፍሬ እቃ ትይዙና ትሄዳላችሁ እንትኑ ጋር ማለት ነው። ሰይዶ የሚባለው ሰፈር ትሄዳላችሁ። 40 ፍሬ እንዴት እንደምትቀያየሩት ልንገራችሁ። አሁን ጫማ 40 ፍሬ ከያዛችሁ ለ40 ሰው አንዳንድ ጫማ ትሰጣላችሁ። የ40 ሰው ደግሞ ሽቶ ትይዛላችሁ። ገባችሁ? ከዛ በኋላ ሽቶን ደግሞ አሁንም በምንድነው ስሙ በብርድ ልብስ ትቀያየሩታላችሁ። ብርድ ልብሱን ደግሞ 40 በቃ ገባችሁ? እንዲትበትኑታላችሁ በሁለት እቃ 3 እቃ ስለሚቻል ማለት ነው ፍተሻ ላይ። ከዛ እንደዛ ብትንትና አርጋችሁ እቃችሁን ገባችሁ? የአንድ እቃ ነጋዴ ስለሆናችሁ የሌላን ሰው ቦታ አትሻሙትም። ጫማ ለሚይዝ ሰው አንተ ሽቶ ስትይዝ ምናምን ነገር አርጋችሁ ነው። እኛ በአጠቃላይ ወደ 17 ጫማ ነው የመጀመሪያ ጊዜ እንግዲህ ያስቡት ከአመታት በፊት ስናመጣ 10 ምናምን ጫማ ወናምን ሽቶ ምናምን ነበር ያመጣ ነው በማናቅበት ሰዓት። አሁን እግዚአብሔር ይመስገን 70 እና 80 እስከ 90 ሽቶ ማሳለፍ እንችላለን። ደግሞ 70 እና 80 ሽቶ ማሳለፍ ቻልኩ ብላችሁ ዝም ብላችሁ አዲስ አበባ እየወሰዳችሁ እቃውን አትበሉ። ማለት ሳይሸጥ አይቀመጥባችሁ። ትእዛዝ መጀመሪያ አዲስ አበባ ላይ የዞራችሁ ትእዛዞችን ፈልጉ። በየኮስሞቲክስ ቤቱ በየቡቲኩ እንትን ካለ ደግሞ መርካቶ ላይ ይገባል። መርካቶ ላይ ደግሞ ቀጣይ የት ገብቶ የት እንደሚራገፍ እቃ የት ተራግፎስ ከየት መውሰድ እንዳለባችሁ ከየት ተረክባችሁ መሸጥ እንዳለባችሁ በደንብ የሚያብራራ ቪዲዮ ሰራላችኋለሁ። ይሄ እንደነገርኳችሁ የመጀመሪያ ቭሎግ ስሰራ ነውና ገባችሁ? ከአመታት በፊት ብያችኋለሁ። ይሄ ቪዲዮ የተቀረጸው ጀስት ዲቫይስ ላይ ቁጭ ብሎ ስልክ ላይ ቁጭ ብሎ ነው አሁን ፖስት ያደረኩት እና ጋይስ በደንብ የሚያብራራ ቪዲዮ ቀጣይ
እለቅላችኋለሁ። ስለ ዋጋው ስለ እያንዳንዷ ጫማ ዋጋ የምትፈልጉ ከሆነ ኮመንት ላይ ያስቀምጡልኝ። ቤንዚ ነኝ። ይመቻችሁ። ሰብስክራይብ እና ላይክ እንዳይረሳ። እኔ እቃዎች የምሸጠው እንደነገርኳችሁ በኦርደር ነው። ዝም ብላችሁ ቀይዛችሁ መታችሁ እቃ እጃችሁ ላይ እንዳይቀመጥ ይቻማችሁ። ለማንኛውም እቃውን ሾፍ ሾፍ አድርጉት።